የብርሃንና የጨለማ ኃይል ፍልሚያ። የሰማይና የምድር ታሪክ መቼ ተጀመረ? ቅዱስ ሚካኤል ማን ነው? ዛሬ በቅዱሳን ቲዩብ ላይ ስለ መላእክት አለቃ፣ ስለ እግዚአብሔር ቀኝ እጅ፣ ስለ ሊቀ መላእክት ቅዱስ ሚካኤል ያልተሰሙ ታሪኮችን በዝርዝር እንፈትሻለን። እንኳን ወደ ቅዱሳን ቲዩብ በሰላም መጣችሁ። ዛሬ ደግሞ የቅዱስ ሚካኤልን ታምራዊ ታሪክ ከፍጥረት መጀመሪያ አንስቶ እስከ ዓለም ፍጻሜ ድረስ እናያለን። ይህ መንፈሳዊ ጉዞ ከመጀመራችን በፊት የመልአኩ በረከት ከእርሱ ጋር እንዲሆን ላይክ በማድረግ ሼር በማድረግ እና የደወል ምልክቷን በመጫን ሰብስክራይብ ያደርጉ። ወደ ሰማያዊ ዓለም ጉዞ እንጀምራለን። ይህ ቅዱሳን ቲዩብ ነው። የቅዱስ ሚካኤል ታሪክ የሚጀምረው ከዘመናት በፊት ነው። እግዚአብሔር አምላክ ሰማይና ምድርን ከመፍጠሩ በፊት መላእክትን ፈጠረ። መላእክትም በሦስት ነገዶች በ10 ክፍል ሰራዊት ተከፈሉ። ከእነዚህም መላእክት መካከል በታላቅ ክብርና ስልጣን አንጋፋ የሆኑ 7ቱ ሊቃነ መላእክት ናቸው። ቅዱስ ሚካኤል የእነዚህ ታላላቅ መላእክት ሁሉ አለቃ ነው። የመላእክት ሁሉ ጌታ ተብሎ በእግዚአብሔር የተሾመ ነው። ስሙ መኑ ከመ አምላክ ወይንም እንደ እግዚአብሔር ያለ ማን ነው የሚል ታላቅ የትህትናና የምስጋና ጥያቄን ይዟል። ቅዱስ ሚካኤል ካደረጋቸው ታሪኮች መካከል ዋነኛው የሰይጣንን ሉሲፈርን መውደቅ ነው። ሉሲፈር ታላቅ ውበትና ክብር ተሰጥቶት የነበረ መልአክ ቢሆንም ከእግዚአብሔር በልጣለሁ ብሎ በትዕቢት ተሞላ። ሉሲፈርም ከተፈጠረበት ስርዓት ሲወጣ ቅዱስ ሚካኤል በታላቅ መንፈሳዊ ቁጣ ኃይል ተነሳ። መኑ ከመ አምላክ ብሎ በመጮህ ሰይጣን የተባለውን ኃይለኛ መልአክ ሰራዊቱ ጋር ከሰማይ ሰማያት አውርዶ ወደ ጥልቁ ሲኦል ጣለው። ይህ ድርጊት ቅዱስ ሚካኤል የእግዚአብሔርን ክብር የበላይነት በብርሃን ሰይፉ የሚጠብቅ ታማኝና ኃያል መልአክ መሆኑን አሳየ። ቅዱስ ሚካኤል በብሉይ ኪዳን ዘመን የእስራኤልን ሕዝብ ሲጠብቅ የነበረ ታላቅ መልአክ ነው። በዘጸአት መጽሐፍ እንደተጻፈው የእግዚአብሔር ሕዝብ ከመከራና ከግብፃውያን ሰራዊት ሲያድን ቆይቷል። ሙሴና ሕዝቡ ቀይ ባህርን ከተሻገሩ በኋላ በምድረ በዳ ሲጓዙ ቅዱስ ሚካኤል በቀን በደመና አምድ በሌሊት በእሳት አምድ ተመስሎ እየመራቸው የዘላለም አምላክ ጠባቂ መሆኑን አሳይቷል። ሌላው ታላቅ የትግል ምሳሌ በኢያሱ መሪነት የእስራኤልን ጦርነት ወደ ኢያሪኮ ሲገባ የተፈጸመ ነው። ኢያሱ ከተማይቱን ሊወርስ ሲል ሰይፍን የሳበ መልአክ በፊቱ ቆመ። መልአኩም የእግዚአብሔር ሰራዊት አለቃ ሆኖ አሁን መጥቻለሁ አለው። ይህ መልአክ ቅዱስ ሚካኤል ነው። በሰማያዊ ሰራዊት አማካኝነት የኢያሪኮን ግንብ አስፈርሶ ሕዝቡን ወደ ተስፋይቱ ምድር አስገብቷል። በአዲስ ኪዳን ደግሞ ቅዱስ ሚካኤል በጌታችንና በመድኃኒታችን ኢየሱስ ክርስቶስ ልደትና ትንሣኤ ታላቅ አገልግሎት ሰጥቷል። ከሞተ በኋላም የክርስቲያኖችን ነፍስ ወደ ሰማይ በደስታ የመሸኘት ታላቅ ተልእኮ ተሰጥቶታል። ቅዱስ ሚካኤል የጻድቃን ነፍስ የመጠበቅ ብቻ ሳይሆን ከሰይጣን ጋርም የሚፋለም ተዋጊ መልአክ ነው። በመጽሐፈ ይሁዳ እንደተጻፈው ቅዱስ ሚካኤል የነቢዩ ሙሴን አስክሬን በተመለከተ ከዲያብሎስ ጋር ሲከራከር ነበር። ዲያብሎስ የሙሴን አስክሬን ሊያሳርፍ ሲሞክር ቅዱስ ሚካኤል ግን ጌታዬ ገሰጸ በማለት የራሱን ስልጣን ሳይጠቀም በእግዚአብሔር ኃይል
አስወግዶታል። ይህ ድርጊት የቅዱስ ሚካኤል ትህትና የእግዚአብሔርን ኃይል ብቻ መጠጋትን ያሳያል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሚካኤልን ልዩ ክብር ትሰጠዋለች። በየዓመቱ በየወሩ በ12ኛው ቀን ታላቅ በዓል ይከበራል። ከሁሉም በላይ ህዳር 12 ቀን ልዩ ስፍራ አለው። ቤተክርስቲያን ይህን ቀን የምታከብረው በአባቶች አስተምሮ መሰረት በታላቁ በቆስጠንጢኖስ ዘመን ታላቅ ተአምር ስለተፈጸመ ነው። በአፈ ታሪክ መሰረት ንጉሥ ቆስጠንጢኖስ በህመም ይሰቃይ የነበረ ልጁን ለመፈወስ ወደ ተለያዩ ቦታዎች ይዞ ሄደ። በስተመጨረሻ በቆስጠንጢንያ ከተማ አቅራቢያ የሚገኝ ዋና ቤተ መቅደስ ወዳለበት ቦታ ደረሰ። በዚያም የእግዚአብሔር መልአክ ቅዱስ ሚካኤልን ታየ። ቅዱስ ሚካኤልም ልጁን ለመፈወስ የሚያስችል ቃል ኪዳን ሰጠው። ንጉሡም ልጁ በተአምር ህመሙን ሲፈወስ ለእግዚአብሔርና ለቅዱስ ሚካኤል ያለውን ክብር ለመግለጥ ህዳር 12 ቀን ታላቅ ቤተ ክርስቲያን ሰርቶ ታቦቱን አስገባ። ከዚህም ጊዜ ጀምሮ ቅዱስ ሚካኤል ከሕሙማን ጋር ከመከረኞች ጋር ልዩ ቃል ኪዳን ስላለው ህዳር 12 ቀን በታላቅ ድምቀት ይከበራል። የቅዱስ ሚካኤል የመጨረሻው ታላቁ ተልእኮ በዓለም ፍጻሜ የሚከናወን ነው። በመጽሐፈ ራዕይ እንደተጻፈው ቅዱስ ሚካኤል የሰማይ ሰራዊትን እየመራ ከዘንዶ ከሰይጣን ጋር የመጨረሻውን ጦርነት ይዋጋል። በተጨማሪም የሰው ልጅ ሁሉ በፍርድ ወንበር በሚቆምበት ጊዜ ቅዱስ ሚካኤል በታላቅ ክብርና ስልጣን ቆሞ የሰውን ሥራና ሕይወት በጽድቅ ሚዛን የመመዘን ኃላፊነት እንዳለው በቤተ ክርስቲያን ትምህርት ተጠቅሷል። ስለዚህ ወዳጆቻችን ሊቀ መላእክት ቅዱስ ሚካኤል ማለት ትሕትናን ሰንቆ ትዕቢትን የጣለ ለእስራኤል የተሾመ ነፍሳትን የሚሸኝ ከሰይጣን ጋር የሚዋጋ እና በዘመነ ፍጻሜ የዓለምን ጽድቅ የሚመዘግብ የኃይል፣ የጥበብ፣ የታማኝነት መገለጫ ነው። ከፍጥረት መጀመሪያ እስከ ፍጻሜ ድረስ የእግዚአብሔር ኃይልና ክብርን የመሰከረ ታላቅ መልአክ ነው። ውድ የቅዱሳን ቲዩብ ተከታታዮች ይህ ታላቅ ታሪክ በማዘጋጀት የሰማያዊው መልአክ በረከት አግኝተናል። ይህ ትረካ መንፈሳዊ ሕይወቱን ከፍ እንዳደረገ ተስፋ እናደርጋለን። እንደዚህ ያሉ በርከት ያሉ ትረካዎች እንዳያመልጡ አሁኑኑ ሰብስክራይብ ያድርጉ። ይህንን ቪዲዮ ላይክ ያድርጉ። ለወዳጆቹ ሼር ያድርጉ። በሚቀጥለው ጊዜ እስክንገናኝ ድረስ መልካም ሁሉ ከፈጣሪ ጋር እንመኝሎታለን። የቅዱስ ሚካኤል በረከት በሁላችን ላይ ይደር። ይህ ቅዱሳን ቲዩብ ነው።